ሰላምና ጤና በያላችሁበት ውድ ቻናሎች ተከታታዮች፣ በዛሬው ቪዲዮአችን ላይ መንታ መንገድ የተሰኘ ቤተሰብ ተከታታይ ድራማ ላይ የሱምሩን ሚስጥር ያወቀችው ሂክመት የሱምሩን እያንዳንዱ ንብረቶች ወሰደች፣ አስፈርማም ወሰደችበት የሚለውንና ጃሃንና ማሊክ ሲሳሳሙ ቡንያሚን ፎቶ አነሳቸው መጨረሻም ፖስተው የሚለውን እንዲሁም ታሲን ሱምሩን እንደሚወዳት ሂክመት አወቀች። ይህንንም ለማጋለጥ ሙከራ ስታደርግ ሂክመት ትልቅ አደጋ ውስጥ ገባች የሚለውንና ሌሎች አጓጊና አስደንጋጭ ትዕይንቶችን እየቀርብ ያለው ውድ ቤተሰቦች፣ ወደ አጓጊ ትዕይንት ከማለፌ በፊት በቅድሚያ ቻናሉን ሰብስክራይብ ማድረግ አትርሱ። እንዲሁም የዛሬን ቪዲዮ ላይክ አድርጉት። በድራማው ላይ መሊክ የምትመቻችሁ በዛሬ በላይክ ከምትገልጹልኝ ሁላችሁም ላይክ በማድረግ ወደ ዛሬ ቪዲዮ አለፍኩም። ሂክመት አሁን ላይ ሱምሩ ልጆች እንዳሏት ታውቃለች። ስለዚህ ይህንን ሚስጥር ለመጠቀም በጥቂቱም ቢሆን ሞከረች። እናም ወደ ሳሚት ጋር በመሄድ ሳሚት ኒሃያት ሱምሩ ወዳሉበት ቦታ ሂክመትም ከተቀመጠች በኋላ ወንድሜ አስበከዋል፣ በአሁኑ ሰዓት ላይ የሚዋሽን ሰው ምን ልታደርገው እንደምትችል ትለዋለች። እሱም እኔ የሚዋሽኝን ሰው እንደማልወድ ታውቂያለሽ እህቴ፣ የዋሽኝ ሰው ካለ እዚህ ቤት ውስጥ ለመኖር ፍቃድ እንኳን አልሰጠውም በማለት ይነግራታል። ሱምሩ በዚህ ሰዓት ላይ በጣም ትደነግጣለች፣ ግን ምንም ነገር አልከባትም ነበር። በመጨረሻም ግን ሂክመትም ወንድሜ ያጠርጥር እንጂ እንደሆነ ሱምሩ ማትነግሪ ሚስጥር የላትም፣ እሷ ላንተ ታማኝ አይደለች እንዴ? አምናታለሁ፣ እውነት ልክ ብለሻል በማለት ጥርጣሬ ውስጥ እንዲገባም ካረገችው በኋላ ሱምሩን እንደሚወዳትና እንደሚያፈቅራት እንደማትዋሸውም ይናገራሉ። በዚህ ሰዓት ላይ ምን ልትነግሪ እንደሆነ ንገሪኝ እስኪ ሂክመት በማለት ይነግራታል። እሷም አይ ምንም የለም ወንድሜ በማለት ትነግረዋለችም። ይዛት ድብደባ ተደርጎበታል። በመጨረሻም ቡንያሚን ይረዳዋል፣ እያከመውም ይገኛል። ሂክመት በመጨረሻም ወደ ሱምሩ ጋር በመምጣት ሚስጥሯን ታውቃለች። ሚስጥሯን እንድትደብቅላትም ንብረቶቿን በሙሉ በእሷ እንድታስተላልፍላትና ኃላፊነት እንድሰጣት አስጠንቅቃ ትሄዳለች። ካለበለዚያ ግን ከዚህ በኋላ የምትሳፈጣት ከሆነ ሁሉንም ነገር ለሳሚት እንደምትነግረው ነገረቻት። በዚህም ነገር ሱምሩ በጣም ተበሳጨች። ወደ ተባባሉበትም ቦታ ከደረሱም በኋላ ሂክመትና እንዲሁም ሱምሩ አንድ ላይ ይሄዳሉ። እናም በመጨረሻ እያንዳንዱ ነገራቶች ለእሷ እንድትሰጣትና ወደ ጠበቃዎችም ጋር በመሄድ ፊርማም ታስፈርማታለች። ሱምሩ ያለምንም ነገር ሁሉንም ፊርማዎች ትፈርምላታለች። ምክንያቱም ይህ ሚስጥሯ ከእጇ እንዲወጣ አትፈልግም ነበር። ሂክመትም እያንዳንዱን ነገር አገኘች። የሱምሩን እያንዳንዱ ነገር ወሰደች። ወደ ቤትም በመመለስ የሱምሩን እያንዳንዱን የጆሮ ጌጦች፣ የአንገት ጌጦች እንዲሁም ሁሉንም ነገር መመልከት ጀመረች። ወዲያውም የምትፈልጋቸውን በሙሉ መልበስ ጀመረች። የሱምሩን እያንዳንዱን እቃዎች ኢሳት ፊቱ ተደብድቧል፣ በልዟል። አሁን ወደ ቤት ውስጥ ይመለሳል። ምንም ነገር ግን እንደስከዛሬው አልተናገረም፣ አልቀባጠረም። በቀሉን ለራሱ መበቀል ነበር የፈለገው። ምኑንም ሲነግሩት ወጣት እንደሆነምና ትንሽ አደጋ ደርሶበትም እንደሆነ ተናገራል። ቤተሰቡም ብዙም አልተጫኑትም ነበር። በዚህ መካከል ግን ሂክመትን የተመለከታት ሳሚት ጌጥ አድርጋ ነበር። ይህም ጌጥ የሱምሩ ነበር። ሱምሩ ምንድን ነው ይሄ? የሱምሩ ልምድ የለበሽው በማለት ይጠይቃታል። ሂክመትን ፈገግ እያለች ወይኔ ወንድሜ ሱምሩ ሰታኝ ነው አይደለም እንዴ? ንገሪያቸው ሱምሩ በማለት ጠይቃት። በዚህም ሰዓት ላይ ያው ስጦታ ሰጥቻት ነው እህት አይደለች በማለት ለሳሚት ትነግሯለች። ቢሆንም ግን ያ ያንቺ ነበር በማለት ሳሚት ይናገራታል። ወዲያውም ኒሃያትም ልጄ ሂክመት አንዳንድ ነገራቶች እኮ አንቺ ላይ አያምሩ በማለት ተናግራት ካለችበት ቦታ ትሄዳለች። ሱምሩ ለብቻዋ ታለቅሳለች። ስታለቅስ የተመለከታት ሳሚትም ያን ጌጥ ስላደረገችብሽ ከሆነ የእውነት አስወልቃታለሁኝ እና ምናገራታለሁኝ። እባክሽ ምን ሆነሽ ነው ሱምሩ? ወይ እባክሽ ታይ፣ ከዛም የተሻለ ገዛልሻለሁ ክፍልሽ፣ ታውቂያለሽ አንቺ የኔ ፍቅር ነሽ በማለት ሳሚት ሱምሩን መንከባከብ ጀመረ። ከምታለቅስበት መንገድ ላይ አስቆማት ሞከረም። እሷ ግን አሁን ምንም ነገር ልትነግረው አልቻለችው ነበር። ኒሃያትም ሰው ስለነበረች እባክሽ ልጅ አረጋጋት፣ ምን ሆና ነው በማለትም እዛው አብራቸው ቆመች። ሂክመትም እስካሁን ምንም ነገር ባለመታወቁና ባለመነካቱ ዝም አለች። በሌላ በኩል ጃሃንና እንዲሁም መሊክ እርስ በርሳቸው ይገናኛሉ፣ ይተቃቀፋሉ፣ ይተሰማሉ። ስለ ፍቅራቸውም ስለ እያንዳንዱ ነገር ያወራሉ። በዚህ መካከል ፎቶ እያነሳቸው እየነበረው ቡንያሚን ነበር። ቡንያሚን ፎቶ እያነሳቸው እንደነበርም ጃሃን ስታሳየው ማን እንደሆነም ባታውቅም ግን ታከ ፎቶ እየተነሱ እንደሆነ ነገረችው። በዚህ ሰዓት ላይ ቡንያሚንን በፍጥነት ያመልጣቸዋል። ጃሃን ቢፈልገውም እንኳን ሊያገኘው አልቻለም። በመጨረሻም ደርሶበት ግን ከእጁ ይወጣል። ቡንያሚን በዚህ ነገር በጣም ደንግጧል። ግን አሁን ላይ ቡንያሚን መረጃ ይዞባቸዋል። ጃሃንን አይወደውም ሲጀምር። እናም ሲሳሳም ይዞታል። ቀጣይስ ምን ይፈጠር ይሆን? አብራችሁን ቆዩ።
በቅድሚያም ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ እንድታደርጉ በታላቅ አክብሮት ጠየኩኝ። ህክመት ይወደኛልና ፍቅረኛዬ ነው ወዳለችው ሰው ጋር ታምራለች። ወደ ታሲን ጋር ወደ እሱም ጋር ካመራች በኋላም ታሲን እያለች ትጣራለች። ወደ ቤት ውስጥም ከገባች በኋላ ለሱ የሚሆኑ ስጦታዎችን ይዛ ነበር የገባችው። ታሲን የለም እንዴ እያለች እያንዳንዱ ክፍሎች ውስጥ ትገባለች። በዚህ መካከል ወደ ላይኛው ፎቅ ወጣ መኝታ ቤት ይሆን በማለት ወደ መኝታ ቤቱም ታምራለች። በዚህ መካከል ከቀኝ ወደ ግራ በምትልበት ሰዓት ላይ ታሲን እያለች ወደ መኝታ ክፍል ውስጥ ከፍታው ትገባለች። በዚህ መካከል በጣም የሚያምር ቤት ነው ተንከባክቦ ይዞታል ብላም ስትመለከት ትልቅየውን የሱምሩን ፎቶ ትመለከተዋለች። የያዘችው እያንዳንዱ ፍራፍሬዎች ይወርቃሉ። እሷን ብትሆነ አልጋው ላይ ትወርቃለች። በጣም ደንግጣ ሱምሩ በምርጥ ስዕል የተሳለችበትን ፎቶ ትመለከታለች። ስዕሏን ሱምሩ በጣም ተናዳና ደንግጣ ወዲያው ፎቶ ልታነሳው ስትል ስልኳ ባትሪ ዘግቶ ነበር። ወዲያውም በጣም ተናዳና ተበሳጭታ ካለችበት ቦታ በፍጥነት ትወጣለች። እሷ ከዛ ቦታ እየወጣች ትገኛለች። ስትወጣ እየተመለከታት አንድ ጠባቂም ወዲያው በፍጥነት ምን እየተፈጠረ እንደሆነ ግራ ገብቶት ወደ ውስጥም ይገባል። የታሲን ጠባቂ ነበር። እናም የሱምሩን ፎቶ እንደተመለከተችው ሴትዮዋም ይመለከታል። ወዲያውም በፍጥነት ያንን ሁሉንም ነገር ለማስተካከል ሙከራ ያደርጋል። ፎቶ አንስቷቸዋል። እናም ሶሻል ሚዲያ ላይ መልቀቅ የፈለገው ጉንያሚን እንዴት መልቀቅ እንዳለበት ግራ ገብቶት ወደ ኮምፒውተር ቤት በመሄድም ለመልቀቅ ሙከራ ያደርጋል። በጣም የተበሳጨችውና ስለ ሁሉም ነገር ያወቀች የመሰላት ህክመትም በፍጥነት ወደ ወንድሟ ጋር ወደ ሆቴል ትሄዳለች። በጣምም ተበሳጭታ ነበር። ሳሚትም ጋር ከሄደች በኋላ በፍጥነት በመሄድም ወንድሜ ሱምሩ የት ናት ያለችው? ሱምሩ የት ናት ያለችው? ሱምሩ ምን ታደርግልሻለች? ሱምሩን ፈልጋታለሁ ወንድሜ፣ ከታሲን ጋር ግንኙነት አላት። ምን እንደምትወሪ? ሱምሩን የማታ እቃዋን አነሳሽ፣ አሁን ዝም አልኩሽ፣ አሁን ደግሞ ሱምሩን ፈለግሻት? አይደለም ወንድሜ፣ ሱምሩ ትልቅ ሚስጥር ደብቃለች እያልኩ ነው። ምን አይነት ሚስጥር ነው የደበቀች? ንገሪኝ ወንድሜ እባክህ። ያቺ የመጣሁትን አንተ ስላላየ ታሲን ቤት ውስጥ የእሷን ፎቶ ተመልክቻለሁ። እናም አሁን ይሄጋ እሷ እየማገጠችብህ ነው። ህክመት አቁሚ። ሱምሩና ታሲን ግንኙነት አላቸው እያልኩ ነው ወንድሜ። የምትይው ነገር ገብቶሻል? በአይኔ በብረቱ ተመልክቼን የመጣሁት። ከፈለክ ሄደህ መመልከት ትችላለህ። የድሮ ቤታችንን ገዝቶታል። እናም እዛ ቤት ውስጥ ደግሞ እሱ ነው ያለው። እናም እዛ ዋናው ክፍል የእሷን ፎቶ አድርጓል። የእሷን ስዕል አስሎ አስቀምጧል እያልኩ ነው። ግንኙነት አላቸው። በትልቁ ግድግዳው ላይ ለጥፎ አስቀምጧታል እያልኩ ነው ወንድሜ። እየዋሸሽኝ ቢሆን እገልሻለሁ እህቴ። የሱምሩን ስም ማጥፋት ፈልገሽ ከሆነ ግን አለቅሽ። ተመልከች፣ የእውነት በእጆቼ ነው የምገልሽ። እንደዛ ይመስላል እንዴ? እንደዛ አይደለም። የእውነት እልሃለሁ እንደዛ አይደለም። ተመልከት የምልህን ነገር እዛ አለ እያልኩ ነው ያለሁት። ህክመት እኮ ነኝ እኔ፣ ምንም ነገር ልሳሳት አልችልም ስትል ትነግረዋለች። ወዲያውም ሳሚት በጣም ተናዶ ይሄዳል። ህክመትም ትበሳጫለች፣ ምክንያቱም ታሲን ወዳው ስለነበር። ሳሚት ወደዛም ቦታ ያመራል። ምንም ነገር ሳይናገር ወደዛ ክፍል ውስጥም ያመራል። በራፉንም ይቆረቁራል። በራፉም ከተከፈተለት በኋላ ምንድን ነው በማለትም ሲናገሩ ታሲንን ይፈልጉዋል፣ ወደ ታሲን ክፍል መግባትም አለብኝ በማለት በፍጥነት ያመራል። ከሄደም በኋላ ግድግዳው ላይ እየተለጠፈውን ፎቶ ይመለከተዋል። ግና የሱምሩ ፎቶ አልነበረም፣ የሌላ ሴት ፎቶ ነበር እዛ ግድግዳ ላይ የተለጠፈው። እሱም በጣም ይደሰታል፣ ምክንያቱም ሱምሩ እንዳትሆን የጸለየ ስለነበር። ወዲያውም እቺ ህክመት የምትባል ሴት በማለት ፎቶ ያነሳውና ወዲያው ታሲን ጋር ይገናኛል። ወንድሜ እየፈለከኝ ነው? አዎ በጣም እየፈለግኩ ነው። የእውነት እልሃለሁ ይቅርታ አድርግልኝ። በደጋግጄ ገባሁኝ። የማይሆን ስሜት ውስጥ ሆኜ ስለነበረው ወንድሜ ማውራት እንችላለን፣ ከታችኛው ክፍል መሆን እንችላለን፣ ችግር የለም ብሎም ይነግሯል። በዚህም ሰዓት በጣም ይቅርታ አድርግልኝ፣ እንደው ይቅርታ አድርግልኝ፣ እንዴት መጠየቅ እንዳለብኝም አላውቅም። በቃ እኔ ሰላም ልልህ ብቻ ነበር የመጣሁት፣ በል በቃ ቻው በማለት ይሄዳል። ታሲን ሲመለከት ከታች የሱምሩ ፎቶ ከአልጋው ስር ተቀምጧል። ሁሉንም ነገር ተቃይሮና ተስተካክሎ ነበር የጠበቃቸው። እናም አሁን ለጊዜውም ቢሆን ታሲም አልተነቃበትም። ህክመት ሁሉም ነገር ውጥንቅጦ እንዲወጣ እየጠበቀች ትገኛለች። ግን ሳሚት ያወቀውን አውቆ ነበር የመጣው። ሳሚትም ከመጣ በኋላ በጣም ተበሳይቶ ህክመትን ይጠራታል። እናም ህክመትን እየሰደባት ተመልከች፣ ያጠፋሽውን ጥፋት ተመልከች። ምንድነው ማጠፋው ወንድሜ? አይቼህ ነው የመጣሁት እያልኩ ነው ያለው።
እንደዛ ይመስልሻል? ተመልከት እዛ የነበረውን ፎቶ በማለት ሌላ ፎቶ ያሳያታል። በዚህ ነገር የተበሳጨችው ሂክመትም ሁሉን ነገር ለማፍራት ትሞክራለች። ቤተሰቦች በቀጣይስ በዚህ ነገር በጣም የተበሳጨችውና የተናደደችው ሂክመት እውነታውን ለሳሚ ትነግረው ይሆን የሚሉትና ሌሎች አስደንጋጭና ትዕይንቶችን በቀጣይ ይችላችሁ መጣ ይሆናል። እስከዚህ ስለተከታተላችሁን ከልብ አድርጌ አመሰግናለሁ።